እየፈለገ መንደሩን አካባቢውን ጓዙን ለቅሞ እየጠፋ እግዚአብሔር እንዲህ ይላችኋል፣ የጀመርከውን ትጨርሰሃለህ። ሰው የለም። የጀመርከውን ትጨርሰሃለህ። በክብር ትጀምራለህ፣ በክብር ትጨርሳለህ። በድምፅ ትጀምራለህ፣ በድምፅ ታጠናቅቃለህ። ሞገሳችሁን የከለከለው መንፈስ ዛሬ ማታ ተመቷል። ይህንን ካለኝ በኋላ ስለ ዞሮቤል አወራኝና ትንቢተ ዘካርያስ ምዕራፍ 4 ቁጥር 6 ላይ መልሶም ለዞሮቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዞሮቤል ፊት ደልደላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው የጮሁ እርሱ መደምደሚያውን ድንጋይ ያውጣል ብሎ ተናገረ። የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የዞሮቤል ልጆች ይህንን ቤት መሰርቶ የእርሱም ልጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። እንግዲህ አንድ 5 ደቂቃ የመጽሐፉን ሐሳብ ላውራ። ዞሮቤል ሁለተኛ ትርጉም አለው። በዕብራይስጥ ቃል አንደኛ ትርጉም የባቢሎን ዘር የሚል ትርጉም ይዟል። ዞሮቤል የሚለው ሲንግል ስም የባቢሎን ዘር የሚለው ትርጉም ሲሆን፣ ሁለተኛ ደግሞ ደስታዬ። አሜን አትልም? አጠገብ ላይ ሆነ ያዝና አንተ ደስታዬ ነህ በለው እስቲ። እና የዕብራይስጥ ጽሑፎች ሲተረጎሙት ዞሮቤል ብለን የምንጠራውን ስም በሁለት አይነት መንገድ ይጠሩታል። የባቢሎን ዘር አንድ፣ ሁለተኛ ደስታ ብለው ይጠሩታል። ይህ ዞሮቤል የጀመረው ነገር አለ። መጽሐፍ ቅዱስ ስለ ተራራ ሲያወራ ይሄ የምናየው ግዙፍ አፈር ተራራ የሆነው አይደለም። ችግር፣ ፈተና፣ የሕይወት ፈተናዎች በዞሮቤል ሕይወት ላይ ተፈጽሞበት እንዳያገለግል እንዳይሰራ ሲዋጋው የነበረው እግዚአብሔር መጣና ችግሩን ጠለሰ። ወይኔ እኔ ያየሁት ነው። 8 ሰዎችን ተራራ ጌታ ዛሬ ማታ በሻፋ ይመጣል። አጠገባችሁ ላይ ያለውን ሰው ያዙትና ትላንትና አልቅሰህ ይሆናል በሉት። ትላንትና አንገት ደፍተህ ይሆናል በሉት። ዛሬ ማታ በሉት። ተኝተህ ያለ በሉት። ወደ አንተ በሉት የሚመጣው ክብር በሉት። ነገ ጠዋት በሉት መልካም ነገር ያሰማሃል። ተነስሞስን ያለው ይሄ ተራራ ቄሮስ ይላል አይደል? ኢሳይያስ 45 ላይ በፊት ሄዳለሁ ተራራዎችን እንዳልደላ ሜዳ አደርጋለሁ ሲል ይሄ ቄሮስ ፊት ላይ ያለው እውነት ተራራ አይደለም። ለምሳሌ አሁን ጻገሻ ብሎ እግዚአብሔር በአንድ ነቢይ መጥቶ ፊት ላይ ተራራ አለ ስለኝ አሁን ይሄ ዳገት ወጥቼ ሄዶ ተራራ አይደለም ያወራው፣ የሕይወት ፈተና ነው። እግዚአብሔር ምስክሬ ነው። 48 ሰዎች አልፏል። የኔ ሰው የለም እኮ 48 ሰዎች እንደዚህ አይነት አዋጅ ሞተኛው ያወጀ፣ መተተኛው ያወጀ፣ ወረኛ ያወጁ እግዚአብሔር እንደዚህ ያለ በፊታቸው ላይ ሞገሳቸውን የከለከለው ተመታ። ወገኔ መጽሐፍ ቅዱስ የሚያወራው ስላንተ ነው፣ ስላንቺ ነው። ዛሬ ማን ነው የሆነ ነገር ጀምሮ ፌል የሆነበት? ማን ነው ስራ ሰርቶ ስራው ፌል የሆነበት? ማን ነው አገልግሎቱ ፌል የሆነበት? ማን ነው ጸልዮ ጸሎቱ ፌል የሆነበት? ዛሬ ማታ ምላሽ መጥቷል። ዛሬ ማታ ምላሽ መጥቷል። ትሰራለህ፣ ታጠናቅቃለህ፣ ትጸልያለህ፣ ትቀበላለህ። አሜን አሜን ብለው ይወሰድ እና መጽሐፍ